የተነሳ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ቀዳም ስዑር ወይም የተሻረች ቅዳሜ ብርሃን ከወደደበት ከጥልቅ ፍቅሩ የተነሳ በደላችን ተሻረ፣ ሐዘናችን ተረሳ። በደላችን ተሻረ፣ ሐዘናችን ተረሳ። ቀዳም ስዑር ለምለም ቅዳሜ፣ ቅዱስ ቅዳሜ ትባላለች። ቀዳም ስዑር መባሉ ከወትሮ ዕለታት በተለየ ይህችኛዋ ዕለት በጾም ስለምትታሰብ የተሻረች ቅዳሜ እንላታለን። ለምለም ቅዳሜ መባሏም ካህናቱ የምሥራች አብሳሪ የሆነውን ቄጤማ ይዘው ወደ ምዕመናን ቤት ስለሚሄዱ ለምለም ቅዳሜ ትባላለች። ቅዱስ ቅዳሜ መባሉም ቅዱስ እግዚአብሔር አምላካችን በጥንተ ተፈጥሮ 22ቱን ስነ ፍጥረታት የሚታዩትንና የማይታዩትን በእግር የሚሄዱትንና በክንፍ የሚበሩትን በባህር የሚዋኙትንና በመጨረሻም ሰውን በአርአያውና በአምሳሉ የፈጠረው በዕለተ ዓርብ ሲሆን ቅዳሜ ዕለት ደግሞ ከሥራው ያረፈበት ዕለት ናት። በዘመነ ሐዲስም የማዳን ሥራውን አከናውኖ በከርሰ መቃብር አድሮ በአካለ ነፍስም ሲኦልን በርብሮ ተግዘው የነበሩትን ነፍሳት ያወጣበት ዕለት በመሆኑ ቅዱስ ወይም ልዩ ቅዳሜ ተብላ ትሰየማለች። ዕለቱን ዝርዝር አድርገን ስንመለከተውም ይህች የመጀመሪያው ቅዳሜ ለእግዚአብሔር የዕረፍት ዕለት ናት። እግዚአብሔር ስነ ተፈጥሮን ፈጥሮ ስላረፈባት ሰንበት አባይ ወይም ታላቋ ሰንበት ትባላለች። ዘፍጥረት ምዕራፍ 1 ቁጥር 3። ይህችን ታላቋን ሰንበትም እንዲያከብሯት ሕዝበ እግዚአብሔር የተባሉ እስራኤላውያን ታዘው ነበር። ዕለተ ቀዳሚት ወይም ሰንበት አባይ በዘመነ አዲስም የተለየ የድኅነት ሥራ ተከናውኖባታል። ጥንት ስነ ፍጥረትን በመፍጠር ዕረፍት እንደተደረገባት ሁሉ በሐዲስ ኪዳንም አዳምን ለማዳን ሕማምና ሞት የተቀበለው ቸሩ አምላክ በሐዲስ መቃብር አርፎባታል። ማቴዎስ 27 ቁጥር 61።